ሰላም እንዴት ናችሁ? ክቡራን የቻናላችን ቤተሰቦች ዛሬ ብዙዎቻችሁ በጠየቃችሁ መሰረት በስልካችን ብቻ ቪዲዮዎችን ፖስት በማድረግ ጓደኞቻችሁን በመጋበዝና ሌሎች ቀላል ስራዎችን በመስራት ብቻ ገቢ የምታገኙበትን በዘር የተባለ አፕሊኬሽን አጠቃቀም በዝርዝር የማሳያችሁ ይሆናል። በዚህ ዝግጅታችን እንዴት ገንዘብ መስራት የሚችል አካውንት መክፈት እንደምንችል፣ አካውንት ከከፈትን በኋላ ደግሞ እንዴት ቪዲዮዎች ፖስት ማድረግ እንደምንችል ወይም ደግሞ ብዙ እይታ እንዲኖረው ማድረግ የምንችልበት መንገድ፣ ገንዘብ የምናገኝባቸው መንገዶች ወይም ምሳሌ ከቪው ምን ያክል እንደሚገኝ ከሪፈራል ምን ያክል እንደሚገኝና ከአፑ ከሚሰጠን ስራዎች እንዴት ሳንቲሞችን መሰብሰብ እንደምንችል፣ አካውንታችን እንዴት ቬሪፋይ ማስደረግ እንደምንችልና ቬሪፋይ ለማድረግ የሚያስፈልጉንን ማስረጃዎች፣ ገንዘብ ለማውጣት በቅድሚያ ማሟላት ያሉብንን መስፈርቶች ዝርዝር፣ እንዲሁም ደግሞ በተለያዩ መንገድ የምንሰበስባቸውን ገንዘቦች ወጪ ማድረግ የምንችልበትን ቀላል መንገድ የማሳያችሁ ይሆናል። ታዲያ ይሄን ቪዲዮ ሙሉ ለሙሉ ከተመለከታችሁ በኋላ በእርግጠኝነት የምነግራችሁ ነገር ቢኖር በአጭር ጊዜ ውስጥ ገቢ ማስጀመር ትችላላችሁ ማለት ነው። ካልሆነ ግን አካውንት ብትከፍቱ መጨረሻ ላይ ገንዘቡን ማውጣት አትችሉም ወይም ደግሞ ትቸገራላችሁ። ሁለተኛው ደግሞ ቪዲዮ ፖስት ብታደርጉም እይታ አይኖራችሁም ወይም ደግሞ ድካም ብቻ ነው የሚሆንባችሁ ማለት ነው። ፎሎ አድርጉኝ እያላችሁ ፎሎወር ብትሰበስቡም ውጤት አልባ ስለሚሆንባችሁ ቅድሚያ መማሩ ላይ ማተኮር ይኖርባችኋል ማለት ነው። እና ደግሞ ከዚህ በፊት በትክክለኛ መንገድ የከፈታችሁት አካውንት ካለ ዩዘር ኔማችሁን ኮፒ እያደረጋችሁ የአስተያየት መስጫው ላይ እየገባችሁ ማስቀመጥ ትችላላችሁ ማለት ነው። በዚህን ሰዓት ሰዎች ገብተው ፎሎ ያደርጓችኋል፣ እናንተም የእነሱን መመለስ ይኖርባችኋል እያልን ወደ ዋናው ጉዳያችን የምንገባ ይሆናል። በዚሁ አጋጣሚ ግን ቻናላችን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን መርሳት የለባችሁ ማለት ነው። በተጨማሪም ከዚህ ቪዲዮ ጋር የተያያዘ ማንኛውም ጥያቄና አስተያየት ካላችሁ የአስተያየት መስጫው ላይ ብታስቀምጡልን ወዲያውኑ መልስ የምሰጣችሁ ይሆናል ማለት ነው። በመጀመሪያ የምታደርጉ ሌላ ጊዜ አፕሊኬሽን እንደምታወርዱት ሁሉ ወደ ፕላይ ስቶር በመሄድ ሰርች ባሩ ላይ በዘር ብላችሁ በመጻፍ ማውረድ ትችላላችሁ። ወይም ደግሞ በቀላሉ ከዚህ ቪዲዮ ስር ላይ ባስቀመጥኩላችሁ የዲስክሪፕሽን ላይ ባስቀመጥኩላችሁ ሊንክ መግባት ትችላላችሁ ማለት ነው። ከዛም ሊንኩን አንድ ጊዜ ስትጫኑት በዚህ መልኩ ይከፍትላችኋል። እዚህ ጋር እንደምታዩት የሪፈራል ኮድ እና አፑን ከፕላይ ስቶር የምታወርዱበትን ሊንክ ያስቀምጥላችኋል ማለት ነው። የሪፈራል ሊንኩ እናንተም ወደፊት በቴሌግራም እና በሌሎች መንገዶች ሼር ስታደርጉ ገንዘብ የምታገኙበት መንገድ ነው። ስለዚህ ይሄ የኔ ሪፈራል ሊንክ ነው ማለት ነው። ከፈለጋችሁ ኮፒ አድርጋችሁ መያዝ ትችላላችሁ፣ አለማስገባትም ግዴታ አይደለም ማለት ነው። ዋናው ነገር ግን እዚህ ጋር ፕላይ ስቶር ላይ የምታወርዱበትን ሊንክ አንድ ጊዜ ትጫኑታላችሁ ማለት ነው። ይህን ስትጫኑት ቀጥታ ወደ ፕላይ ስቶር ይወስዳችኋል ማለት ነው። እዚህ ጋር እንደምታዩት ኢንስቶል አድርጉ ይላችኋል። ስለዚህ ከዚህ በፊት ካላወረዳችሁት ኢንስቶል የሚለውን አንድ ጊዜ ስትጫኑት አፕሊኬሽኑ በዚህ መልኩ ይወርድላችሁና ይከፍትላችኋል ማለት ነው። አሁን እዚህ ጋር እንደምታዩት ሁለት አማራጭ ይሰጠናል። የመጀመሪያ ኮንቲኒው ዊዝ ጎግል የሚላለ፣ ሁለተኛው ክሬት አካውንት የሚላለ። ስለዚህ እናንተ ለመጀመሪያ ጊዜ ከሆነ እየተመዘገባችሁ ያላችሁት ክሬት አካውንት የሚለውን አንድ ጊዜ ትጫኑታላችሁ ማለት ነው። ከዛም ይሄንን ስትጫኑት የኢሜል አድሬሳችሁን እንድታስገቡና የዩዘር ፓስዋርድ እንድታስገቡለት ይጠይቃችኋል ማለት ነው። ስለዚህ ትክክለኛ እናንተ የምትጠቀሙበትን ወይም ደግሞ ቀጣይ ሎጋውት ብትሉ መልሳችሁ የምትገቡበትን ኢሜል አድሬስ እዚህ ጋር ታስገባላችሁ። ሁለተኛ ደግሞ የማትረሱትን ወይ ደግሞ ልትረሱት የማትችሉትን ፓስዋርድ ታስገቡለታላችሁ ማለት ነው። እሱን ስታስገቡለት አፕሊኬሽኑ በዚህ መልኩ ይከፍትላችኋል። ስለዚህ አሁን ትክክለኛ የሆነ ወይም ደግሞ ገንዘብ መስራት የሚችል በዘር አካውንት ክሬት አደረጋችሁ ማለት ነው። ከዛም በቀላሉ ፕሮፋይል ፒክቸራችሁን ዩዘር ኔማችሁን ማስተካከል ትችላላችሁ ማለት ነው። ለምሳሌ ያክል እዚህ ጋር ፕሮፋይል ፒክቸራችሁን መምረጥ ወይ ደግሞ መቀየር ትችላላችሁ። ሁለተኛ ደግሞ ዩዘር ኔም ወሳኝ ነገር ነው። ምክንያቱም በሌላ ሶሻል ሚዲያዎች ላይ ሼር ስታደርጉ የእናንተን ዩዘር ኔም ነው ሰርች አድርገው ማግኘት የሚችሉት። ስለዚህ ልዩ የሆነ ዩዘር ኔም እዚህ ጋር ማስገባት ይኖርባችኋል ማለት ነው። ከዛም የፕሮፋይላችሁን ስም ማስገባት ትችላላችሁ። የተወሰነ ነገር ሜሴጅ ነገር ዲስክሪፕሽን ነገር ማስቀመጥ ትችላላችሁ። እንዲሁም ደግሞ ሊንክ የቲክቶክ አካውንት ካላችሁ የዩቲዩብ አካውንት ካላችሁ የሱን ሊንክ እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ከዛም ቀጥሎ የምናየው ደግሞ የብዙዎቻችን ችግር የሆነው ምክንያቱም ፖስት ካደረግን በኋላ አይታይልንም የሚል ብዙ ጊዜ ትጠይቁኛላችሁ። ይሄኛው ትልቁ ችግራችን ቅደም ተከተሉን ካለመጠበቅ የተነሳ ነው የሚሆነው ማለት ነው። ስለዚህ እንዴት አድርገን ቪዲዮዎችን ፖስት ማድረግ እንደምንችል፣ ፎቶዎችን ፖስት ማድረግ እንደምንችል የምናይ ይሆናል ማለት ነው። በመጀመሪያ እዚች ጋር ወረድ ብለን የፕላስ ምልክቷን አንድ ጊዜ እንጫናታለን ማለት። ከዛም ይሄን ስንጫነው ሁለት አማራጭ ይሰጠናል። የመጀመሪያው የነበረንን ቪዲዮ አፕሎድ ማድረግ ከፈለግን፣ ሁለተኛው ደግሞ እንደ አዲስ ቀርጸን አፕሎድ ማድረግ እንችላለን ማለት ነው። ስለዚህ እናንተ የምትፈልጉትን ወይ ደግሞ ሪከርድ ማድረግ ከፈልጋችሁ ይችን አንድ ጊዜ ስትጫኑት ሪከርድ ያደርግላችኋል ማለት ነው። ከዛም ኔክስት የሚላለ እሱን አንድ ጊዜ ትጫኑታላችሁ። ከዛም በጣም ወሳኙ ነገር እዚህ ጋር ነው ያለው። ምክንያቱም ቪዲዮአችሁ ቫይራል እንዲሆን ወይ ደግሞ ብዙዎች ጋር እንዲደርስ ማስተካከል ያለባችሁ ሴቲንጎች እዚህ ጋር ናቸው ማለት ነው። የመጀመሪያው ዲስክሪፕሽን ነው። ዲስክሪፕሽን ላይ የምታስቀምጡት ስፖርታዊ ይዘት ያላቸው፣ ምክንያቱም የበዘር አልጎሪዝም የሚሰራው ስፖርታዊ ይዘት ያላቸውን ነገሮችን ዲቴክት በማድረግ ስለሆነ እናንተ እዚህ ጋር የስፖርታዊ ይዘት ያላቸው ስሞችን
ወይም ደግሞ ፎሎ አድርጉኝ ፎሎ አድርጋችኋለሁ የሚል ማብራሪያ ነገር ብታስቀምጡበት የእናንተ አካውንት አዲስ ስለሆነ ሰዎች እየገቡ ፎሎ ያደርጓቸዋል ማለት ነው። ሁለተኛው ታግ ፒፕል የሚል አለ። ይሄኛው ደግሞ ሰዎችን ታግ ማድረግ ወይም ተጽዕኖ ፈጣሪ የሆኑ ሰዎችን እዚህ ጋር ታግ ብታደርጓቸው በቀላሉ እንዲታይ ያደርግላቸዋል ማለት ነው። ሌላው ሃሽታግ መጠቀም። ሃሽታግ እንግዲህ የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ የሚሰራ ነገር ነው፣ በጣም ወሳኝ ነገር ነው። ስለዚህ እዚህ ጋር ሃሽታጎችን የስፖርታዊ ይዘት ያላቸው ሃሽታጎችን መጠቀም የግድ ይላቸዋል ማለት ነው። ሰዎች ሰርች ሲያደርጉ በቀላሉ እንዲታይና እንዲገኝ ያደርጋቸዋል ማለት ነው። ሌላውና ወሳኙ ነገር ደግሞ አድ ሎኬሽን የሚል አለ። ሎኬሽን ማለት እናንተ የለቀቃችሁት የት አካባቢ ሆናችሁ ነው። ምክንያቱም ሰዎች እንዲያዩላችሁ እንዲደርስላችሁ የእናንተን ሎኬሽን ዲቴክት ማድረግ ይፈልጋል። ስለዚህ እዚህ ጋር አድ ሎኬሽን የሚለው ላይ ስትፈልጉ ሎኬሽን በጽሁፍ ማስገባት ትችላላችሁ። አሊያም ደግሞ እዚህ ጋር እንደዚህ ስትጫኑት የእናንተን ሎኬሽን ኦን ማድረግ ትችላላችሁ ማለት ነው። ስልካችሁ ላይ ያላችሁን ሎኬሽን ኦን ስታደርጉት እሱ ዲቴክት አድርጎ በአቅራቢያችሁ ላሉና ለእናንተ ለምትኖርበት አካባቢ ላይ እንዲታይላችሁ ያግዛችኋል ማለት ነው። ስለዚህ እዚህ ጋር ቪዲዮአችሁ እንዲታይ ትልቅ ሚና የሚጫወትበት ፓርት ነው ማለት ነው። ስለዚህ እነዚህን ካሟላችሁ በኋላ ሼር የሚለውን አንድ ጊዜ ትጫኑታላችሁ ማለት ነው። ከዛ ሼር ስትሉት በቀላሉ ፖስት አደረጋችሁ ማለት ነው። ሊታይ የሚችል ቪዲዮ ፖስት አድርጋችኋል ማለት ነው። ስለዚህ እዚህ ጋር እያያችሁ መከታተል ነው። ኮሜንት ሲሰጧችሁ እናንተ ወዲያውን መመለስ፣ ምክንያቱም ቫይራል እንዲወጣ የእናንተ እይታ በጨመረ ቁጥር ነው እሱ አልጎሪዝሙ ቫይራል እንዲወጣ የሚያደርገው ማለት ነው። ልክ እንደ ቲክቶክ ሁሉ ማለት ነው። ስለዚህ እዚህ ጋር ሰክሰስ የሚላለ ወይም ደግሞ ቪዲዮአችሁ ፖስት ሆኗል የሚል ሜሴጅ ይልክላችኋል። ስለዚህ ቪዲዮ እንዴት ፖስት ማድረግ እንደምትችሉ በደንብ አየን ማለት ነው። ከዛ ደግሞ ገንዘብ መሰብሰብ የምንችልባቸው መንገዶች ወይ ደግሞ ገንዘብ የምንሰራባቸው መንገዶች የምናይ ይሆናል ማለት ነው። እንግዲህ ብዙ አይነት ነገሮች አሉ። የመጀመሪያው ራሱ አፕሊኬሽኑ የሚሰጠን ታስኮች አሉ። በጣም ቀላል ታስኮች ናቸው። እነሱን በመስራት ሳንቲሞች መሰብሰብ እንችላለን ማለት ነው። ሁለተኛው ደግሞ በቪው ነው። እንግዲህ በአንድ ሺህ ቪው የሚከፍለን የተወሰነ ዶላር አለ፣ እነሱን መሰብሰብ እንችላለን። ሶስተኛው ደግሞ በሪፈራል ነው። እንግዲህ ሪፈራል ማለት መግቢያ ላይ እንደነገርኳችሁ እዚህ ጋር ሪፈራል የሚለውን ሊንክ ኮፒ እያደረጋችሁ በተለያዩ የሶሻል ሚዲያ ፕላትፎርሞች ሼር በማድረግ ሰዎች በእሱ በሚገቡበት ሰዓት ላይ በ67 አካባቢ ሪፈራል ወደ $10 ወይም ደግሞ ወደ 2000 ምናምን ብር ይከፍላችኋል ማለት ነው። በዚህ መልኩ ኮሌክት ማድረግ ወይ ደግሞ መሰብሰብ እንችላለን ማለት ነው። ሌላውና ዋነኛው ነገር ደግሞ አካውንታችሁ እንዴት ነው ቬሪፋይ ማስደረግ የምትችሉት የሚለውን የምናይ ይሆናል ማለት ነው። ስለዚህ ቬሪፋይ ለማስደረግ በመጀመሪያ እዚህ ጋር እንደምታዩት ፖይንት ወደሚለው እንሄዳለን ማለት ነው። ከዛም እዚህ ጋር ሴንድ የሚላለ እሱን አንድ ጊዜ ስንጫነው እንደምታዩት አካውንታችሁ ቬሪፋይ አይደለም እያላችሁ ነው ማለት። ስለዚህ ቬሪፋይ ማስደረግ አለባችሁ። ስለዚህ ቬሪፋይ ለማስደረግ ደግሞ በመጀመሪያ ቢያንስ ከ10 ጊዜ በላይ ቪዲዮዎች ፖስት መደረግ አለበት። እንዲሁም ደግሞ አካውንታችሁ ለ10 ቀን አክቲቭ ሆኖ መቆየት አለበት ማለት ነው ቬሪፋይ ለማስደረግ። ስለዚህ እነዚህን ካሟላችሁ በኋላ አፕላይ ማድረግ ትችላላችሁ ማለት ነው። ከዛም ዩር ቬሪፊኬሽን ስታተስ ኢዝ ፔንዲንግ ይላችኋል፣ ማለትም መጠበቅ ይኖርባችኋል ማለት ነው። ከዛም የተወሰነ ቀን ይወስዳል። ከዛም አካውንታችሁ ቬሪፋይ ይደረጋል ማለት ነው። ከዚህ በመቀጠል ደግሞ የምናየው እንግዲህ በመጀመሪያ አካውንታችሁ ለ10 ቀን አክቲቭ መሆን አለበት ብያችኋለሁ። ሁለተኛ ደግሞ አካውንታችሁ ቬሪፋይ መደረግ አለበት ብያችኋለሁ። ሶስተኛውና ትልቁ ነገር ገንዘባችሁን ወጪ የማድረጉ ሂደት ነው። ገንዘባችሁን ወጪ ለማድረግ ደግሞ በጣም ወሳኝ ነገር ያስፈልጋችኋል። ይሄኛው ምንድነው? የክሪፕቶ ኤክስቼንጅ ፕላትፎርሞች ወይም ደግሞ ሌላ የክሪፕቶ ዋሌቶች ያስፈልጓችኋል ማለት ነው። ምክንያቱም ገንዘቦችን ወጪ ማድረግ የምትችሉት በእነዚህ ዋሌት አድሬስ ስለሚሆን ማለት ነው። ስለዚህ የእናንተ ያላችሁ የባይናንስ አካውንት ከሆነ ወይም ደግሞ የቢትጌት አካውንት ከሆነ ወይ ደግሞ ባይቢት አካውንት ከሆነ አንዱ መጠቀም ትችላላችሁ፣ ወይም ደግሞ ለዚህ ስትሉ ክሬት ማድረግ ትችላላችሁ ማለት ነው። ለምሳሌ ያክል የቢትጌት አካውንት ከሆነ ወይ ደግሞ የቢትጌት የክሪፕቶ ኤክስቼንጅ ፕላትፎርም ከሆነ አካውንት ያላችሁ እሱ ላይ በዚህ መልኩ ትከፍቱና እንደምታዩት ዲፖዚት ፈንድ የሚል አለ። ስለዚህ ዲፖዚት ፈንድ የሚለውን አንድ ጊዜ ስትጫኑት ደግሞ ዲፖዚት ክሪፕቶ የሚል አለ። እሱንም አንድ ጊዜ ትጫኑታላችሁ ማለት ነው። ከዛም በመቀጠል እንደምታዩት የምትቀበል የምትፈልጉበትን ዋሌት አድሬስ ትመርጣላችሁ። የቲአርኤክስን መምረጥ ትችላላችሁ፣ እሱም ነው አስፈላጊው ማለት ነው። ስለዚህ ቲአርኤክስ የሚለውን አንድ ጊዜ ስትመርጡት ይሄንን ዋሌት አድሬስ ይሰጣችኋል። ከዛም ይሄንን አድሬስ ኮፒ አድርጋችሁ ወደ በዘር በመሄድ ፔስት ማድረግ ወይ ደግሞ ማስቀመጥ መስጠት ትችላላችሁ አድሬሱን። የተወሰነ ምልልስ ያስፈልጋችኋል፣ በቀላሉ አይሰጧችሁም። የተወሰነ ማስታወስ ወይም ደግሞ ቬሪፋይ አድርገኝ የሚል ሪኩዌስቶችን መላክ ይኖርባችኋል ለሰፖርት ቲሙ ማለት ነው። ከዛም እሱን ከጨረሳችሁ በኋላ ሰክሰስ የሚል ሜሴጅ ይልክላችኋል። ገንዘቡን ወደ አካውንታችሁ በቀላሉ ገቢ መሆን ይችላል ማለት ነው። ስለዚህ ገንዘቡን ወጪ የምታደርጉበት መንገድ ይሄን ይመስላል ማለት ነው። አጠቃላይ ከመጀመሪያው እስከ ፐ በዘር ላይ ገንዘብ የምታገኙበት መንገድ በዚህ መልኩ ነው ማለት ነው።
ታስኮቹ በጣም ቀላል ናቸው፣ ስራዎቹ በጣም ቀላል ናቸው። በቀላሉ ነው ገንዘቡን ማግኘት የምትችሉት ማለት ነው። ስለዚህ ይህንን አፕሊኬሽን ዛሬውን አውርዳችሁ በመጀመር ይህንን ገንዘብ መስራት ትችላላችሁ ማለት ነው። በጣም ቀላል የሚባል አይደለም። ምክንያቱም በተለይ ደግሞ የቴሌግራም ቻናል ካላችሁ ወይም ደግሞ ብዙ የምታውቋቸውን ሰዎች ሼር የምታደርጉ ከሆነ በሪፈራል የሚታገኙት ገንዘብ በጣም ቀላል አይደለም። ሁለተኛ ደግሞ በቪው የሚከፍለው ገንዘብ በጣም ብዙ ነው ማለት ነው። ከዚህ በተጨማሪም እነዚህ ፖይንቶች ቅድም ሳሳያችሁ የነበሩ ፖይንቶችን ቀጣይ የራሱ ይሄ የበዘር የሚባለው ፕላትፎርም የራሱ የሆነ ክሪፕቶ ከረንሲዎችን ሊስት ሊያደርግ ስለሆነ ሊስት በሚያደርግበት ሰዓት ላይ ወደ ትክክለኛ ገንዘብ ስለሚቀየሩ በተለይም ለመጀመሪያ ላይ ጆይን ላደረጉት ከፍተኛ የሆነ ሽልማት እሰጣለሁ እያለ ስለሆነ ፌብሩዋሪ 1 አካባቢ ላይ ይሄንን ነገር ላውንች ያደርጋል ማለት ነው። ስለዚህ እጅግ በጣም ጠቃሚ የሆነ መተግበሪያ ነው። አስገራሚ የሆነ የሶሻል ሚዲያ ፕላትፎርም ነው ማለት ነው። በዚህ መልኩ መጠቀም ትችላላችሁ። መግቢያ ላይ እንደነገርኳችሁ ከዚህ ጋር የተያያዘ ማንኛውም ጥያቄና አስተያየት ካላችሁ የአስተያየት መስጫው ላይ አስቀምጡልኝ፣ ወዲያው ነው የመመልስላችሁ ይሆናል። እንዲሁም ደግሞ የከፈታችሁትን ዩዘር ኔም እዛው የአስተያየት መስጫው ላይ ማስቀመጥ ትችላላችሁ ማለት ነው። እስከዚህ ድረስ አብራችሁ ስለነበራችሁኝ አመሰግናለሁ። ባይ